ሰላም ጤና ይስጥልኝ። እንዴት አደራችሁ? ዛሬ የአቶሚክ ሀቢትን የመጀመሪያ ዩኒት ኮንሰፕት እናነሳለን። ወደ ዋናው ኮንሰፕት ከመግባቴ በፊት መጽሐፉን በአንድ አረፍተ ነገር ግለጽ ብባል በዚህ አረፍተ ነገር ገልጸዋለሁ። ቀላል እና ጥቃቅን ለውጦች እንዴት አስደናቂ ውጤቶች ያስገኙልናል የሚለውን መልስ የሚሰጥ መጽሐፍ ነው። ቀላል እና ጥቃቅን ለውጦች እንዴት አስደናቂ ውጤቶች ያስገኙልናል የሚለውን መልስ የሚሰጥ መጽሐፍ ነው። በጥቅሉ በአንድ አረፍተ ነገር ሲገለጽ ለመተግበር ቀላል የሆኑ ሲያዩአቸው ጥቃቅን የሚመስሉ በህይወታችን ላይ የምንተገብራቸው ለውጦች እንዴት አውትፑታቸው እንዴት አስደናቂ እና ውጤታማ እንደሚሆኑ የሚያትት የሚያብራራ መንገዶችን የሚያሳይ መመሪያዎችን የሚሰጥ መጽሐፍ ነው። መጽሐፉ በትንሽ ዲያሎጎች ስንገልጸው መጽሐፉን በዚህ ልንገልጸው እንችላለን። ይህን ቶፒክ ዘ ሎው ኦፍ 1% ቼንጅ ብንለው የሚስማማ ይመስለኛል። ወደዛ ከመሄዴ በፊት የሰው ልጅ አውትፑት ላይ የሚደርሰው የትኛውም ኔጌቲቭ ውጤት ይሁን ፖዚቲቭ ውጤት ይሁን አውትፑት ላይ የሚደርሰው 7 እርከኖችን አልፎ ነው። እነኚህ 7 እና 8 እርከኖችን እንያቸው እስቲ አንድ ባንድ። ውጫዊ ገፊ ምክንያት የአንድ ሰው አስተሳሰቡን ይወልዳል። የአንድ ሰው አስተሳሰቡ ስሜቶችን ይወልዳል። የአንድ ሰው ስሜቶች እምነቱን ይወልዳል። የአንድ ሰው እምነት ባህሪውን ይወልዳል። የአንድ ሰው ባህሪ ውሳኔውን ይወልዳል። የአንድ ሰው ውሳኔ ተግባሩን ይወልዳል። የአንድ ሰው ተግባር ውጤቱን ይወልዳል። ብዙ የሳይኮሎጂ መጽሐፎች ወይም ብዙ ሰልፍ ሄልፕ መጽሐፎች ጠቅለል አድርገን ስናያቸው ድምዳሜያቸው ይሄ ነው። ውጫዊ ገፊ ምክንያት ስንል እንየው እናብራራ። ውጫዊ ገፊ ምክንያት የምንሰማው ሊሆን ይችላል፣ የምናየው ሊሆን ይችላል፣ የምንዳሰሰው ሊሆን ይችላል፣ የምንበላው የምንጠጣው ሊሆን ይችላል። በአምስቱ የስሜት ህዋሳታችን የሚገቡ ወደ ውስጣችን የሚገቡ ውጫዊ ገፊ ምክንያት የአስተሳሰባችን ምንጭ ምክንያት ይሆናሉ። ሁለት ጨቅላ ህጻናትን እንውሰድና አንደኛውን የሆነ ማህበረሰብ ውስጥ እንክተተው። አድኖ የሚበላ ዘርፎ የሚበላ በጭካኔ ሰዎችን የሚገል ርህራሄ የሌለው ማህበረሰብ ውስጥ እንክተተው እና እዛ ማህበረሰቡ ይደግ። ይሄ ልጅ የውጫዊ ገፊ ምክንያት የሚያየው ሰዎች ሲገደሉ ነው፣ ዘርፈው ሲያመጡ ነው፣ ሰዎች ለሞት ሲያጣጥሩ የሚስቁ የሚያውካኩ ማህበረሰብ ውስጥ ነው ያደገው ብለን እናስብ። አንድ የሽፍታ ቡድን ውስጥ ያደገ ህፃንና በሌላኛው ሳይድ ደግሞ በጣም አዛኝ በጣም ትሁት ፈጣሪውን የሚፈራ ለሰዎች የሚያዝን ሰዎችን ለመርዳት የሚጥር የሰዎች ስቃይ የሚያመው እንባውን የሚያመጣ ማህበረሰብ ውስጥ ያደገ ህፃን ምን አይነት አስተሳሰብ ይኖረዋል? ቀጥሎ አስተሳሰብ አይደለ? ከገፊ ምክንያት ቀጥሎ አስተሳሰብ አይደለ? በሽፍቶች መካከል ያደገ ልጅ መቀማት አስተሳሰቡ ሊሆን ይችላል። መዝረፍ፣ ገሎ አሸንፎ ሁኔታዎችን ሃንድል ማድረግ አስተሳሰቡ ያን በዛ መንገድ ሊቀረጽ ይችላል። ዜን ቀጥሎ ስሜት አይደለ? አስተሳሰቡ ደግሞ ምን ይወልዳል? ስሜቶችን ይወልዳል ብለን አለ። ስሜቱ ደግሞ ያ ሰው መግደል ኖርማል ሊያስቀው ይችላል። ሰው መዝረፍ እንደ ጀግንነት እንደ አሸናፊነት እንደሚያኮራ ነገር ሰው ሲሞት ሊስቅ ይችላል። ስሜት ማለት ሪያክሽን የምንሰጠው አይደለ? ሰው ሲገደል ሊስቅ ሊያውቅ አካሄዳል ሊሸልል ይችላል፣ ደስ ሊለው ይችላል ምናምን። ውጫዊ ገፊ ምክንያት የአንድን ሰው አስተሳሰብን ይወልዳሉ። የአንድ ሰው አስተሳሰብ ስሜቶቹን ይወልዳል። የአንድ ሰው ስሜት እምነቱን የሚያሰርጸውን እምነት ይወልዳል። የአንድ ሰው እምነት የሰረጸ እምነት ባህሪው ይሆናል። የአንድ ሰው ባህሪ ውሳኔውን ይወልዳል። የአንድ ሰው ውሳኔ ተግባሩን ይወልዳል። የአንድ ሰው ተግባር ውጤቱ ይሆናል። ሉክ እስቲ እንየው። በሽፍቶች መሃል፣ በዘራፊዎች መሃል፣ በቀማኞች መሃል፣ በገዳዮች መሃል ያደገ ልጅ አስተሳሰቡ ሰው መግደል ኖርማል እንደሆነ፣ ሰው መዝረፍ ኖርማል እንደሆነ፣ ሰው መቀማት ኖርማል እንደሆነ፣ ለሰው ጨካኝ መሆን ኖርማል እንደሆነ አስተሳሰቡ ይሆናል። ምክንያቱም ገፊ ምክንያቶቹ የሚያያቸው፣ የሚሰማቸው፣
በሙሉ ኖርማላይዝድ የተደረገ ስለሆነ አስተሳሰቡ ይሄ ነው። እሺ ከአስተሳሰቡ ቀጥሎ ምንድን ነው? ስሜቱ ነው አይደል? ሰው ኤክሳይትድ የሚሆነው ሰው ሲገደል ሊሆን ይችላል። የሚያስደስተው ሰው ሲገደል ስሜቱ የደስታ ፊቱ የሚፈካው ሲቀማ ሲያርድ ሊሆን ይችላል። ገፊ ምክንያቶቹ በሙሉ አስተሳሰቡን ቀርጸውታል። ኖርማል ነው ብሎ ይዞታል። ስሜቱ የሚያንጸባርቀው ሰው ሲገደል ይስቃል፣ መቀማት እንደ ኩራት ያየዋል፣ መግደል እንደ ኩራት ያየዋል ነው። የጭካኔ ተግባር ደስ ያሰኘዋል። ዜን ስሜቶቹ ምንን ይቀርጻሉ? እምነቱ ይሆናል አይደለ? እምነት ማለት አንድ ነገር ተደጋግሞ ሲደረግ በልባችን የሚሰርጽ ነገር ነው። እምነቱ ሰው መግደል ኖርማል፣ መቀማት ኖርማል ነው ብሎ እምነቱ ያደርጋል። እሺ እምነቱ ከሆነ ባህሪ ይሆናል። ሰው መግደል ባህሪ። አሁን እንግዲህ ወደ ባህሪ እምነት ከሰረጸ በውስጡ መዝረፍ፣ መቀማት የእሱ ባህሪ መለያው እከሌ ሲባል እሱ ቀማኛ፣ ዘራፊ፣ እሱ ገዳይ፣ ሽፍታ ምናምን ይባል ባህሪው የአንድ ሰው መለያ ምልክቱ ነው ባህሪ። የዚህ ሰው መቀማት፣ መዝረፍ ባህሪው ከሆነ ማንነቱ መገለጫው ከሆነ ውሳኔው ምንድን ነው የሚሆነው? መዝረፍ መቀማት ነው የሚሆነው አለ መግደል ነው የሚሆነው ውሳኔው መግደል መቀማት ከሆነ ውጤቱ ምንድን ነው? በየመንገዱ ላይ በየጫካው ጫካ ባየ ቁጥር የሞተ ሬሳ ወይም የተዘረፉ ሰዎች ማየት ሊሆን ይችላል ነው። በሌላኛው ሳይድ ደግሞ ትሁት፣ አዛኝ፣ ሰውን የሚያግዝ ሰጥቶ መብላት የሚበላ ማህበረሰብ ውስጥ ያደገ ሰው አመለካከቱ ይሆናል፣ አስተሳሰቡ ይሆናል፣ የሚያስባቸው ሀሳቦች ምንድን ነው? ሰውን መግደል አይምሮ ውስጥ ከነ አይመጣለትም። ሰውን መዝረፍ አይምሮ ውስጥ ከነ አይመጣለትም። እሱ አይምሮ ውስጥ የሚመጣው ወይም የሚያስባቸው ሀሳቦች ሰውን መርዳት፣ ሰርቶ መብላት እንዳለበት፣ ለሰው ማዘን፣ ያኛው የጭካኔ ነው፣ ይሄኛው ማዘን እንዳለበት፣ ያኛው ሰው መዝረፍ ነው፣ ይሄኛው ሰው መርዳት እንዳለበት፣ ያኛው ዘርፎ መብላት ነው፣ ያኛው ዘርፎ መብላት ነው፣ ይሄኛው ደግሞ ሰርቶ መብላት እንዳለበት አስተሳሰብ ይቀርጻል። ሰው ሲሞት ይደሰታል፣ ይፈነጥዛል፣ ፌሻል ፌቱ ይፈካል። ይሄኛው ሰው ሲሞት ሲያይ ያለቅሳል፣ ስቅስቅ ብሎ ያለቅሳል፣ ሲቃ ይዘዋል ይለቅሰው። ያኛው ሰው መዝረፍ እንደ ደስታ እንደ ኩራት ይቆጥራል። ይሄ ደግሞ ሰው የሚዘርፍ ቢያይ እንደ ነውር ይቆጥረዋል። ሰው መርዳት ሲያይ ደግሞ ሰው ሲረዳ ደግሞ ደስታ በደስታ ውስጡ በደስታ ይሞላል። ስሜቱ በደስታ መሞላት ይሆናል። ያኛው ውስጡ ያሰረጸው እምነት መዝረፍ መቀማት ትክክል እንደሆነ አምኖ ደምድሟል። ይሄኛው ደግሞ ሰው መርዳት ሰርቶ መብላት ለሰዎች ማዘን ትክክል እንደሆነ አምኖ ደምድሟል ማለት ነው። የእነኚህ ሁለቱ ልጆች ባህሪ ምን ይሆናል? ይሄኛው አዛኝ ጭነት ሊሆን ይችላል። ያኛው ደግሞ ኮስታራ ጨካኝ ሊሆን ይችላል። ባህሪያቸው ይሄ ጨካኝ ነው፣ ይሄ በጣም ትሁት አዛኝ ይባላል። ከዛ ውሳኔያቸው ምንድን ነው? የሁለቱ ይሄኛው ሰው መግደል ነው ውሳኔ የሚሆነው፣ መዝረፍ ነው ውሳኔ የሚሆነው። ለመዝረፍ ነው ይወሰናል። ጫካ ባየ ቁጥር ቆይ እዚህ ጋር ጠብቄ ልዝረፍ ይላል። ይሄኛው ደግሞ የተጎዱ ባየ ቁጥር ይህን ሰው ልርዳው፣ ይህን ሰው ላግዘው ሊሆን ይችላል። ይሄኛው ለሰው ያዝናል፣ ያኛው ሰው ላይ ጨክናል። ይሄኛው ሩህሩህ ነው፣ ያኛው ጨካኝ ነው። ይሄኛው ሰርቶ መብላት ነው ባህሪው፣ መስራት ነው ባህሪው፣ ያኛው ደግሞ መቀማት ባህሪው። ውሳኔያቸው ላይ ደግሞ ይሄኛው ሰው ለመርዳት ይወስናል፣ ያኛው ሰው ለመቀማት ይወስናል። ይሄኛው ለመስራት ይሄን ሰርቼ ያንን ሰርቼ ይላል፣ ይሄኛው ደግሞ ያንን ቀምቼ ያኛውን አካብቼ ይላል። ተግባር ላይ ስንሄድ ያኛው ሲቀማ እናየዋለን፣ ይሄኛው ሲሰራ እናየዋለን። ያኛው ጭካኔ ተግባር ሲያደርግ እናያለን፣ ይሄ ደግሞ ሰው ሲረዳ እናያለን። አውትፑታቸውም በገፊ ምክንያቶች የመጣ ነው። አሁን ጠቅለል አድርገን ስንሄድ ለሰው ልጅ አውትፑት ገፊ ምክንያት እንደ ምንጭ ለውጤቱ እንደ ምንጭ ልንቆጥረው እንችላለን። ያ ማለት የሚያየው፣ የሚሰማው፣ የሚያሸተው፣ የሚዳስሰው ሁሉ ውጫዊ ገፊ ምክንያቶች የሀሳቡ ያስተሳሰቡ ምንጭ ነው። አስተሳሰቡ ደግሞ ለስሜቶቹ ምንጭ ነው። ስሜቱ ለእምነቱ ምንጭ ነው። እምነቱ ለባህሪው ምንጭ ነው። ባህሪው ለውሳኔው ምንጭ ነው።
ውሳኔው ለተግባሩ ምንጭ ነው። የሰው ልጅ ሼፕ ማድረግ ካለበት ራሱን ከገፊ ምክንያቶችን ማስተካከል ነው። እዚህ ድምዳሜ ላይ የሚደርሱት ብዙ መጽሐፎች ይደመድማል። እንደውም አንዳንዴ የገበሬ ልጅ ገበሬ፣ የወታደር ልጅ ወታደር፣ እንዲሁ በዘልማድ ራሱ የወታደር ልጅ ወታደር የሚሆነው ለምንድን ነው? የሚያየው አባትና እናቱ ወታደሮች ነው። የሚሰማው ስለ ወታደር ጥሩነት ሲያወሩ ነው። ቤተሰብ ውስጥ ያሉ ዲስፕሊኖች ወታደራዊ ስለሆነ አመለካከቱ አስተሳሰቡ ወታደር ጥሩ ነው ብሎ አመለካከት ይይዛል። ከዛስ ወታደር ሲያይ በቃ ስሜቱ ደስ ይለዋል፣ ፊቱ ይፈካል። ከዛስ ውስጡ ደግሞ ሰርጸዋል። ስሜቶች ናቸው እምነቶቻችንን የሚገልጹት፣ እምነቶቻችንን የሚሰርጹት። ወታደር ሲያይ ደስ ይለዋል፣ ፊቱ ይፈካል፣ ኩራት ይሰማዋል። ስሜቶቹ እንደዛ ይሆናሉ። እምነቱ ደግሞ ወታደር ምርጥ የሚል እምነት ይደመጣል። ወታደር መሆን የሚያኮራ የሚያስደስት ነው ብሎ እምነት ይኖረዋል። ሰው እምነቱ ደግሞ ባህሪ ይሆናል። ባህሪ ወታደራዊ ዲስፕሊን ይሆናል። እንደ ወታደር አክት ያደርጋል፣ እንደ ወታደር ያስባል። ባህሪ ይሆናል። የከሌ ልጅ በቃ ወታደራዊ ነው እንትኑ ይባላል። ከዛ ውሳኔውስ ወታደር መሆን ነው ውሳኔ። ውጤቱስ ወይ ጀነራል ሆኖ ወይ የወታደር መቶ አለቃ ምናምን ሆኖ ሊሆን ይችላል። ስለዚህ የየትኛውም ውጤት መነሻ ምንጩ ውጫዊ ገፊ ምክንያቶች ናቸው ነው። እንደዚህ ላይ የምጠቅሰው ነገር አንድ ጊዜ ጓደኛዬ ሼር አደረገልኝ ዩቲዩብ ላይ መከዳዳት የሆነ በቃ የጥንቆላ ምናምን ያለበት ቪዲዮ ሼር አደረገልኝ። ባይሱ ነው የሚመጣው። ለሳምንት ጭንቅላቴ ብጥብጥ ብሎ ከዛ እንግዲህ ገፊ ምክንያቱ ያንን ቪዲዮ እንደዚህ አይነት ቪዲዮዎች ማየት ከዛ አስተሳሰብ ነው። አቤት የሴት ጭካኔ፣ አቤት እንደው የሰው ልጅ ጭካኔ እንደዚህ ይደረጋል የሚል አመለካከት ለመያዝ ዳርዳር አልኩኝ። አመለካከቴ እንደዛ ነው። ከዛ ስሜቴ ሰው እንዲህ ሳይ ምናምን ሳይ ይሄን ምናምን አይነት ስሜቴ እንደዛ በቃ ስሜቴ ካፕል ሆኖ ምናምን ጥርጣሬ ስሜቴ ሁላ የጥርጣሬ ሆነ። ከዛስ ምን ማስረጽ ዳርዳር አልኩ። ሰው በቃ መጥፎ ነው ወደሚል ሰውን አትመ ነው ወደሚል እምነት። ከዛስ ምን አይነት ባህሪ ሊኖረኝ ዳርዳር አልኩ። በጥርጣሬም ባህሪ ተጠራጣሪ ሰው ምን ይባላል? ተጠራጣሪ ደግሞ ባህሪ እንደበቃ የሚሸሽ ነገሮችን የሚሸሽ አለ አይደል? ኦኬ እንዴ ሊሆን ይችላል እያሉ የሚሸሽ ማለት ውሳኔስ ይሄ ከባድ ነው እና እንደዛ ነው። እኔው ጄምስ ክሌር ቶፒክ 1 ላይ ስለ አቶሚክ ልማድ ያወራል። ጥቃቅን ልማዶች እንዴት አስደናቂ ውጤቶች ያመጣሉ ብሎ ነው የሚጀምረው እና በህይወታችን በእያንዳንዷ የህይወታችን ክፍል 1% በየቀኑ ለውጥ ብናደርግ በአመቱ መጨረሻ አስደናቂ በጥቅሉ ሲደመሩ ለውጦች በአመቱ መጨረሻ የሚያስደንቅ ውጤት ያስገኙልናል ብሎ ነው የሚደመድመው። በህይወታችን በየትኛውም የህይወታችን ክፍል በእያንዳንዱ ክፍል ላይ 1% ጥቃቅን ለውጦችን ብናደርግ በጥቅሉ በአመቱ መጨረሻ 37% ያህል እድገት እናሳያለን ነው። ሉክ የህይወታችን ክፍል አለ፣ መንፈሳዊ ክፍላችን አለ፣ በእውቀት ዙሪያ የምናደርገው ክፍል አለ፣ በገንዘብ ዙሪያ የምናደርገው ክፍል አለ፣ በማህበራዊ ሁኔታዎች የምናደርገው የህይወታችን ክፍል አለ። በእነኚህ በእያንዳንዱ የህይወታችን ክፍል ላይ 1% የመሻሻል ልማዶችን ብናደርግ ብንተገብር የአመቱ መጨረሻ ሂውጅ ትልቅ ውጤት ያስገኙልናል ብሎ ነው የሚደመድመው። ለምሳሌ ሰው መጽሐፍ ማንበብ አንድ የህይወቱ ክፍል እንዲሆን ከፈለገ በየቀኑ አንዳንድ ገጽ ማንበብ ልማዱ ቢሆን በአመቱ መጨረሻ ምን ያህል ገጽ ያነባል? ቢያንስ አንድ መጽሐፍ ያነባል። ሰው በመንፈሳዊ ጠንካራ መሆን ከፈለገ በየቀኑ አንዳንድ ገጽ መጽሐፍ ቅዱስ ቃል ቢያነብ በአመቱ መጨረሻ 365 ገጽ መጽሐፍ ቅዱስ ገጽ ያነባል ማለት ነው። ይህን ቶፒክ ዘ ሎው ኦፍ 1% ቼንጅ ብንለው የሚስማማ ይመስለኛል።
በህይወታችን በእያንዳንዱ የህይወት ክፍል ላይ አንዳንድ ፐርሰንት ለውጥ ብናደርግ፣ ልማዶችን ብናደርግ፣ የለውጥ ልማዶችን ብናደርግ በአመቱ መጨረሻ ላይ ሂውጅ ለውጥ እናመጣለን። መጽሐፍ ማንበብ ካለብን ከአንድ ገጽ በአንድ ይሄ ደግሞ ይሰለቻል። አይምሯችን ሳይለንድ አዳፕቴሽን ውስጥ አንገባ። አሁን የመጽሐፍ ካነበብኩ በኋላ ምንድን የተረዳሁት ባንዴ ጸላይ ለመሆን ባንዴ ሁሉን ነገር አይምሮ ሳይለምደው አይምሮ አዳፕቴሽን ውስጥ ሳይገባ ባንዴ ለመጸለይ ባንዴ የጸሎት መጽሐፍ ለማንበብ ከዛ አይምሮ ቦሪንግ እየሆነ ስልቹነት አይምሯችን ስልቹ ነውና ካለመደ ሰው ስልቹ እንዲሆነ ከዛ ሰልችቼ መተው። ነገር ግን ከዚህ ይሄን መጽሐፍ ካነበብኩ በኋላ ምንድነው የማደርገው? ቀላል ነገር ማሰለች ጊዜ የማይወስድ የጸሎት ልማድ ለመውሰድ የጸሎት መጽሐፍን ከሀ እስከ ፐ ከማንበብ ይልቅ እስከሚለምደው ድረስ እዛ ሩቲን ውስጥ ለመግባት በየቀኑ መንበርከክ 1 ደቂቃ ብንጸልይ ከዛ እየለመድነው ስንሄድ ሳንጸልይ ስንወጣ ይደብረናል። እንደውም የሆነ የሚከብድ ነገር በአይምሯችን ይገኛል። ይከብዳል። አለማድረግ ነው ማንችለው፣ ያንን አለማድረግ በዚህ አግባብ በእያንዳንዱ የህይወታችን ሁኔታ 10%፣ 100%፣ 50% ለውጥ ለማምጣት ከመታገላችን በፊት በእያንዳንዱ ነገር ላይ 1% ለውጥ ብናደርግ የዓመቱ መጨረሻ ወይም በሂደት ትልቅ ለውጥ ይሆናል ኮንሰፕቱ። ስለዚህ የጄምስ ክሊር ሎ ኦፍ 1% ቼንጅ ይህንን ነው የሚያትተው። ስለዚህ የሆነ ጉዳይ እምነታችን እስከሚሆን ድረስ፣ ባህሪያችን እስከሚሆን ድረስ፣ ውሳኔያችን እስከሚሆን ድረስ፣ ተግባራችን እስከሚሆን ድረስ 1% ለውጥ ማድረግ ያለብን ነው። አመሰግናለሁ። ዛሬ እዚህ ላይ በቃ ነው። ነገ ደግሞ የቀረው እንቀጥላለን።